ኢንተርኔት ከጀርባው በብዙ አይነት ኬብል ይጓዛል። እነዚህ ኬብል ዳታን ከአንድ መሳሪያ ወደ ሌላ መሳሪያ ያደርሳሉ። የኔትወርክ ኬብል ማለት መሳሪያዎችን በኔትወርክ ለማገናኘት የምንጠቀምባቸው ገመዶች ማለት ነው። ለምሳሌ ኮምፒውተርን ከስዊች ጋር፣ ራውተርን ከሞደም ጋር ወይም ኦፊስ ዲቫይስን እርስ በርሳቸው ለማገናኘት ኬብል እንጠቀማለን። የመጀመሪያው ትዊስትድ ፔር ኬብል ነው። ይህ በጣም የተለመደ የኔትወርክ ኬብል ነው። በቤት ውስጥ፣ በቢሮ ውስጥ ወይም በትምህርት ቤት ውስጥ በብዛት እንመለከታለን። ትዊስትድ ፔር ውስጥ ሁለት እየሆኑ የተጠቀለሉ ገመዶች አሉ። ይህም የሲግናል ብዥታን ለመቀነስ ይረዳል። ትዊስትድ ፔር ሁለት አይነት አለው፣ ዩቲፒ እና ኤስቲፒ። ዩቲፒ ማለት አንሺልድድ ትዊስተር ፔር ማለት ነው። ተጨማሪ መከላከያ ወይም ሺልድ የለውም። ቀላል ነው፣ ርካሽ ነው እና በብዙ ላን ኔትወርክ ውስጥ ይጠቅማል። ኤስቲፒ ማለት ሺልድድ ትዊስተድ ፔር ማለት ነው። ተጨማሪ ሺልድ አለው፣ ከኤሌክትሪካል ኢንተርፈረንስ ይከላከልልናል። ሁለተኛው ኮአክሻል ኬብል ነው። ይህ መሃል ላይ ኮፐር ዋይር አለው፣ በዙሪያውም ኢንሱሌሽን እና ሺልድ አለው። ኮአክሻል ኬብል ብዙውን ጊዜ ለኬብል ቲቪ፣ ለሲሲቲቪ ካሜራ፣ አንዳንድ ጊዜ ደግሞ ለኢንተርኔት ኮኔክሽን ይጠቅማል። በፊት ላይ በኮምፒውተር ኔትወርክ ውስጥ በብዛት ይጠቀሙበት ነበር። ሶስተኛው ፋይበር ኦፕቲክስ ኬብል ነው። ይህ ዳታን በኤሌክትሪካል ሲግናል ሳይሆን በላይት ሲግናል ያስተላልፍልናል። ፋይበር ኦፕቲክስ ኬብል በጣም ፈጣን ነው፣ ረጅም ዲስታንስ መሄድ ይችላል እና ኤሌክትሪካል ኢንተርፈረንስ በቀላሉ አያስቸግረውም። ለምሳሌ በቴሌኮም ካምፓኒ ውስጥ፣ በዳታ ሴንተር ውስጥ እና በሃይ ኢንድ ስፒድ ኢንተርኔት ባክቦን ውስጥ ፋይበር ኦፕቲክስ ኬብል በስፋት ይጠቀሙታል። ሁለት አይነት ፋይበር ኦፕቲክስ ገመዶች አሉ። እነሱም ሲንግል ሞድ እና መልቲ ሞድ። በሲንግል ሞድ ፋይበር ለረጅም ርቀት ለሃይ ስፒድ ኮኔክሽን እንጠቀማለን። መልቲ ሞድ ፋይበር ደግሞ በቢልዲንግ ውስጥ፣ በካምፓስ ውስጥ ለአጭር ርቀት በይበልጥ ተመራጭ ነው። አራተኛው ኮንሶል ኬብል ነው። ይህ ብዙ ጊዜ ራውተራችንን ወይም ስዊቻችንን ለማስተካከል ወይም ኮንፊገር ለማድረግ ብቻ የምንጠቀመው ኬብል ነው። አምስተኛ ፓወር ኦቨር ኢንተርኔት ኬብል ወይም ፒኦኢ ነው። ይህ የተለየ የኬብል አይነት አይደለም፣ ነገር ግን የኢንተርኔት ኬብልን በመጠቀም ዳታና ፓወር በአንድ ገመድ ለማስተላለፍ የምንጠቀምበት መንገድ ነው። ለዛ ነው የደህንነት ካሜራዎችና የቢሮ ስልኮች ያለ ቻርጅ ወይም ያለ ሶኬት ሲሰሩ የምንመለከተው። በቀላሉ ለማስታወስ ኢንተርኔት ኬብል ለላን፣ ኮአክሻል ኬብል ለቲቪ እና ለሲሲቲቪ፣ ፋይበር ለፈጣን ኢንተርኔት፣ ኮንሶል ኬብል ደግሞ ለኮንፊግሬሽን፣ ፓወር ኦቨር ኢንተርኔት ደግሞ ለዳታ እና ፓወር አንድ ላይ ለማግኘት የምንጠቀማቸው የኬብል አይነቶች ናቸው። ከጠቀማችሁ ፎሎ ማድረግ እንዳይረሳ።